ፕሮፋይል ፒክቸር ማናት? እመቤቴ ማርያም ናት። ምን ነው እመቤቴ ነጭ ናት እንዴ? እየተጠየቀው እንጂ በሷማ አትምጣ። ነጭ ነው ወይ? ነጭ ነጭ ወይ? እየተጠየቅሽ እኮ ማርያም ነጭ ነች እንዴ? የታውቃታለሁ እኔ እና ካላወቅሽ ያለ ምን ያሻል? እናቴ ስለሆነች ነው ትባል ሰምተሽ ነው አይደል? አሁን እኮ ማርያም የምትባል ሰው የለች ቢባላው አማራ ምን እንደሚባል እንደው ምን ሆናችሁ ነው? እመቤቴ እናቴ ናት ምናምን። አሁን እመቤቴ ነጭ ነበረች? ኢየሱስ ነጭ ነው አይደለችም? ምኑን ሳታውቁ ነው ፎቶቶች? ቀጥ ለማንኛውም ይሄን ህዝብ ነው የምታገልለት እኮ። እኔ እኮ እድሜን ጨረስኩ። ለማንኛውም ላደንቅህ ነው የገባው። ሌላ እንትን የለኝም። ከየት የተወለድሽው? የጋይንት ልጅ ነኝ። ጋይንት ከአንድ ጋይንት 50 ጋይንት ይሻላል ይባላል። ጀግና ሀገር ነው በእውነት። ተው መጣየታው እኔ መዲያም ቅመም ነኝ አትስደበኝ። ይኸውልህ ማን ሰደብሽ? ከትምህርት ውጭ አድርገውታል አማራው። ተሰደብሽ አሁን ከአንድ ጋይንት 50 ጋይንት ይሻላል ማለት ጋይንት ጀግና ነው ማለት። አጋንንት ማለት በጣም ከባድ ነገር ነው። ከአንድ ጋይንት 50 አጋንንት ይባላል። የጎንደርን ጀግንነት ለመግለጽ ማለት። አሁን አንቺ ግን እራች ስደበኝ እንደው እናንተን አሁን ትምህርት በግሉኮስ በግራ ቂጣችሁ እየወጋን በሲሪንጅ መሰጣችሁ ይገባችኋል ማለት ነው። እኔ ያዝና ሰደብከኝ በቃ አሁን ሄዳ እኮ አንድ አጋንንት ያለን እኮ ማሞታ ልትል ከአንድ ጋይንት 50 አጋንንት የተባለው ጎንደር አማራን ጀግንነቱን ለመግለጽ አንድ ጋይንት 50 አጋንንት አንድን አጋንንት በሚሊዮን ሰው አቆመማ 50 አጋንንት አስበው። ስለዚህ ምን ያህል ጎንደሬዎች ጠንካራዎች ጀግኖች ለመሆናቸው ማመሳከሪያ ናቸው። መሀይም አውርጀሻለሁ። ለማንኛውም በግጭ ነው ነገርሽ። ሚዲያውን ሪፖርት እያደረጉብን ታብታብ ታረጋለህ፣ ጊፍት ትልካለህ ወይስ ጥለነው ነው? ጊፍት ምሰጣ እኔ ቴድሮስ ይላል